ሪኩም ሚዲያ ሪኩም ሪኩም ሚዲያ ሪኩም። እንዴት ናችሁ? የቲክቶክ እና ዩቲዩብ ቤተሰቦቻችን በያላችሁ ሰላም ናቸው? እንዴት ናችሁ? ሰላማቸው ይብዛልኝ። ዛሬ በአዲስ አጀንዳ በአዲስ ርዕሰ ጉዳይ ነው ወደ እናንተ የመጣሁት። በትናንትናው ዕለት አንድ ትኩረት ሊያሻው የሚፈልግ ነገር አጋጠመኝና እስኪ ወደ እናንተ ሼር ላድርጋችሁ ብዬ ነው የመጣሁት። ምን ሆነ መሰላችሁ? ትናንት እዚህ አዳማ ፖስታ ቤት አካባቢ አንድ ካፌ፣ ትልቅ ካፌ ነው። ያው እዚህ ላይ ስሙን መጥቀስ ስለማያስፈልግ ጎራ አልኩና እንደው እስኪ ሻይ ልጠጣ ብዬ ነበር ጎራ ያልኩት፣ ትንሽ ደክሞኝ ስለነበረ። በአጋጣሚ እንግዲህ ሻይ አዝዤ እየጠጣሁ ባለሁበት ሰዓት ላይ አንድ ወጣት መልከ መልካም እንደው ዘለግ ያለ ልጅ መጣና አጠገቤ አልጠየቀኝም፣ ወንበር ስቦ ተቀመጠ። ሰው አለውም ሰው የለውም ብሎ አልጠየቀኝም። ከዛ ትንሽ እንደቆየ ይህንን ባንክ አካውንት ክፈትልኝ አለኝ። ወንድም ሶሪ ይቅርታ እኔ አለኝ ባንክ አካውንት አለኝ አልኩት። ከዛ ቀጠል ላደረገና ይህንን ባንክ እገሌ የሚባል ባንክ ያው ማስታወቂያ እንዳይሆን ወይም ወቀሳ እንዳይሆን ባንኩን መጥቀስ ስለማያስፈልግ እገሌ የሚባለውን ባንክ ብትጠቀም ጥሩ ነው አይነት ነገር ድፍን ባለ ብቻ ይህን ባንክ መጠቀም አለብህ አሪፍ ነው አይነት ገለጻ ማድረግ ጀመረ። አይ አለኝ እኮ ወንድሜ አለኝ አልኩህ፣ ተጠቃሚ ነኝ፣ የዚህ ባንክ አካውንት ደንበኛ ነኝ አለኝ አልኩት። ያው በዚህ ሰዓት መቼም ሁላችንም እንደምናውቀው ሁሉም ባንኮች ሰራተኞችን እየዞሩ አካውንት ክፈቱልን ስለሚል ከአንድ በላይ አካውንት ይኖረናል ብዙዎቻችን በዛ አጋጣሚ። ስለዚህ ልጁን ፕሊስ እኔ አልፈልግም አለኝ አካውንት እጠቀማለሁ፣ ይሄ እዚህ አሁን አንተ የምትለኝ ባንክ ደንበኛ ነኝ አልኩት። ስለዚህ ከዚህ ልጁ ሊሄድልኝ ፈቃደኛ አልሆነም። አሁንም እየነገርኩት አካውንቱን እንዲከፍትለት ነው ፑሽ እያደረገኝ ያለው እየገፋፋኝ ያለው። መጨረሻ ላይ ነገሩ ትንሽ ጠንከር ሲልብኝ ምንድን ነው አካውንት አለኝ አልኩ፣ ሂሳብ አለኝ፣ እናንተ ጋር ደንበኛ ነኝ ብዬ ቅርንጫፉንም ጠቀስኩለት። በአጋጣሚ ሀኒ አካባቢ አዳማ ለምታውቁ ሀኒ አካባቢ ያለ ቅርንጫፍ ደንበኛ ነኝ ብዬ ነገርኩትና ልጁ ግን በቃ ፈቃደኛ ሊሆን አልቻለም። ክፈት አይነት በግድ እንዲከፍት አይነት ነገር በሚመስል መልኩ ነው እንትን እያለኝ ያለው። መጨረሻ ላይ ፕሊስ ወንድሜ እኔ ነገርኩህ፣ ልትረዳኝ አልቻልክም። እኔ ሻይ ቡና ነው የመጣሁት፣ ሻይ ልጠጣ ነው የመጣሁት። ስለዚህ አሁን እዚህ ላይ በቃ አልፈቅድልህም፣ ተነስና ከቻልክ ልታዝ ከሆነ የምታዘውን ተጠቀም፣ እኔን ተወኝ፣ ካልቻልክ ደግሞ ተነሳና እኔ ሻይ ሰዓቴን እንትን አትበልብኝ ብዬ እንደ ቆጣ ብዬ ተናገርኩት። ስለዚህ እሱም በጣም በሰላችና በተናደደ አይነት መንፈስ ተነስቶ ሄደ። ከአጠገቤ እንደዚህ ብቻውን የተቀመጠ ሰው ነበር። እሱንም አላስፈቀደውም፣ እከታተለዋለሁ፣ እኔ ከቅርብ ርቀት እያየሁት ነው። ሄደና ያንን ሰው አላስፈቀደውም። ወንበር ስሞ እንደኔው ብቻ ቁጭ ያለ ሰው ነው፣ እየተዝናና ያለ ሰው ሻይ ቡና እያለ አጠገቡ ወንበር ስሞ ተቀመጠ። ኦኬ እየተከታተልኩት ነው እኔ። ልክ ተመሳሳይ እኔ ጋር ያደረገውን ነገር ሄዶ የሂሳብ መክፈቻውን ብቻ ሂሳብ ክፈትልኝ አለው። እንደኔ አይ አለኝ ከሰውየው ጋር እንደተረዳሁት ማለት ነው፣ ከቅርብ ርቀት የሚከታተለው ነበር። ሂሳብ አለኝ እኔ ተጠቃሚ ነኝ፣ ወይም ደግሞ የለኝም፣ ብቻ አልተስማሙም፣ አልፈለገም ሰውየው እና ያለመፈለጉን እየገለጽለት እንደሆነ እኔ መረዳት ችያለሁና ልክ ደግሞ ይጠይቀዋል። አሁንም ኖ ይለዋል። ይሄ ልጅ ብስጭት በሚመስል መልኩ ተነስቶ ይሄዳል። ከነጭራሹ ከካፌው ወጣ። እዚህ ጋር ግን ልላችሁ የፈለግኩት ነገር አንድ ነገር ልላችሁ የፈለግኩት ነገር እኔ የፈለግኩት ይቅርታ ማይክን ያስተካከልኩ ነው። ልላችሁ የፈለግኩት ነገር ሁሉም ሰው ይህንን ቪዲዮ እንደው እያየ ያለ ሰው ስፔሻሊ ለባንክ ቅርበትና ባንክ ላይ በሃየር ፖዚሽን ላይ
ስትራቴጂውን የሚያወጡ ወይም ደግሞ አንዳንድ በየጊዜው ሪቫይዝድ የሆኑ ፖሊሲዎቻቸውን ለሚቀርጹ የበላይ ኃላፊዎች ባንኮች ላይ ማለት ነው ላሉ ሰዎችም እንደው ካዩት ልል የምፈልገው ነገር ሪሊ ባንክ በዚህ መንገድ ነው ወይ ሰርቪሳችንን ደሊቨር ማድረግ ያለብን? ለእጃቸው ላይ ያሉ የሰርቪስ አይነቶችን ባንኮች እጃቸው ላይ ያሉትን የሰርቪስ አይነቶች ለአዲስ ለሚመለመሏቸው ደንበኞች ማድረስ ያለባቸው በእንደዚህ አይነት መሰል መንገዶች ነው ወይ? ሪሊ እንደው ከታሰበ በዚህ መልኩ ነው ወይ ማርኬቱ ላይ መሰራት ያለበት? ሰራተኞች በእንደዚህ አይነት ሁኔታ ነው ወይ ሰርቪሱን ወይም ደግሞ ለደንበኞች ልንሰጥ ያሰብነው ወይም ደግሞ አዲስ ደንበኛ ልንመለመልበት ያሰብንበት መንገድ በእንደዚህ አይነት ወይ ነው ወይ ለሰራተኞች በሰራተኞቻችን በኩል ኮሙኒኬት መደረግ ማለት ተደራሽ መሆን ያለብን የሚለውን ቆም ብሎ ማሰብ የሚያስፈልግበት ጊዜ ላይ ነው ያለነው። አንድ ደንበኛ ሂሳብ አለኝ የዚህ ባንክ ደንበኛ ነኝ እያለ በእንደዛ ሁኔታ ናክ ይደረጋል ወይም ደግሞ ፑሽ ይደረጋል ማገፋፋት ያስፈልጋል። በዋናነት ደግሞ በጣም የገረመኝ ነገር ጤናማ ያልሆነው የባንኪንግ ጤናማ ያልሆነው የባንኪንግ ሰርቪስ አሁን በአሁኑ ሰዓት ኢትዮጵያ ውስጥ ያለው ጤናማ አለመሆኑን ደግሞ የምናውቀው ደንበኛው መክፈቱ ነው የተፈለገው ወይንስ ደግሞ ሪሊ አውቆን ወዶን ፈቅዶን ወደኛ መጥቶ ከኛ ጋር እንዲሰሩ ከባንኮች ጋር እንዲሰሩ ወደ ባንክ ማለት ነው መጥቶ ወደ ባንክ መጥቶ በጥሩ የሆነ ግንኙነት ሪሌሽንሺፕ ኖሮን ቢውልድ ተደርጎ በዛ ወይ እንዲሰራ ነው ወይ የታሰበው? እንደዛ ከሆነ ማርኬቱ ላይ እየተሰራ ያለው ግን እንደዛ አይደለም። ለምሳሌ በእኔ ኬዝ በትናንት ዕለት ያጋጠመኝ አሁን ሼር ያደረግኳችሁ ላይ ወንድሜ ሲመጣ ሰላምታ አልሰጠኝም። ቦታው ላይ ሲቀመጥ እሺ ፐብሊክ ነው ካፌው መቀመጥ ይችላል ባያስፈቅደኝም ያ ወንበሩ ውስጥ ተቀመጠ። ግን እንደው በሀገራችን ሁኔታ ስሙዝ ሪሌሽንሺፕ እንደው ዋን ቱ ዋን ሪሌሽንሺፕ ላይ ይሄ ምንድነው ከማህበረሰብ ውስጥ ያለው ሴቶቻችን ይቅርታ ወንበሩ ሰው አለ ወይ ምናምን ይባላል። እሱም አይሁን ይቅር እንዴት ሰላም ብሎኝ ራሱን ሳያስተዋውቅ ሰላምም ሳይለኝ ከየት ባንክ እንደመጣም ሳይነግረኝ ምን እጃቸው ላይ እንዳለ እንዴት ከኛ እኔም ደንበኛ ቢያደርጉኝ እንዴት እንዲጠቅሙኝ እንደሚችል ምንም አይነት ገለጻ ውስጥ ሳይገባ ሂሳቡን ክፈትልኝ ነው የሚለኝ። ዝም ብሎ ድፍን ባለ አገላለጽ ይሄ ባንክ እኮ ከሌ ባንክ እኮ ምርጥ ነው የሚል ነው የሚናገረው ልጅ ራሱ ምርጥ ነው አሪፍ ባንክ። እነኚህ ብቻ ቃላቶች ነው የሰማሁት። እና መጀመሪያ ደረጃ መሸጥ ነው ያለበት። መሸጥ ምንድነው ሐሳቡ? ይሄ ባንክ እንደዚህ ነው፣ ይሄን እነኚህ ነገሮች አሉን፣ እነኚህ የሰርቪስ አገልግሎቶች አሉን፣ እነኚህ ከብድሩም እነኚህ ከዚህ ከውጭ ምንዛሬውም እነኚህ ደሁል እንዳለ በብሔራዊ ባንክ ተፈቅዶላቸው የሚሰሩት ስራዎች አጠቃላይ በእንደዚህ አይነት መልኩ በእንደዚህ አይነት ሰራተኞቻችን በእንደዚህ አይነት ማናጅመንታችን በእንደዚህ አይነት በቃ ይሄ አሪፍ ስለሆነ ከኛ ጋር ብንሰራ የሚለውን አይነት ነገር ውስጥና ሌሎችንም መግለጽና መጨረሻ ላይ ሎቢ አድርገው እኔን ከተስማማ በኋላ ወይም ደግሞ ምልመላ ላይ የተሰማራበትን ደንበኞች ወይም ደንበኛ በዛ መልኩ ካስረዳው በኋላ ዲቴል ገለጻውን ካደረገለት በኋላ ደንበኛው ወዶ ፈቅዶ ዋው ይሄ ባንክ ለኔ ይሆነኛል ከአብሬ በሰራ ወይም ደግሞ ብሬን ባስቀምጥ ብድር ብጠይቅ የውጭ መዛሪ በፈልግ ነጋዴ ከሆነ እነኚህ ነገሮች ይጠቅሙኛል ከሚል አንፃር ወዶ ፈቅዶ ሲሆን ያኔ ሪሌሽንሺፑ ወይም ደግሞ የቢዝነስ የግንኙነቱ በጤናማ መልኩ ጀመረ ማለት ነውና እንደዚህ አድርገን ያመጣናቸው ደንበኞች ወደ ባንክ የመጡ ደንበኞች ደግሞ የመቆየት እንትናቸው ቴንደንሲያቸው ሃይ ነው የሚሆነው። ምክንያቱም ወደውን አውቀውን ዲቴል ስለ ባንኩ መረጃ ኖሯቸው ስለሆነ የሚመጡት ጥሩ የሆነ ከዛም በኋላ ሪሌሽንሺፕ አብሮ የመስራቱ ሁኔታ ሰስቴን ያደረገ ረጅም ጊዜ የቆየ ይሆናል ማለት ነው። ባንኮች ግን ዚስ ታይም የተጠመዱት ምንድነው ማስ ማርኬት ብዙ አካውንት በማስከፈት ከብዛት እናገኛለን ነው። እንደዚህ አይነት ሁኔታ የባንክ ኢንዱስትሪውን ጤናማ ያልሆነ አቅጣጫ እንዲይዝ ያደረገው ይመስለኛል። እንግዲህ በግሌ የኔ አስተያየት እንግዲህ በባንኩ ላይ ያላችሁ ኤክስፔሪያንስ በጣም
ብዙ አቅም ያላችሁ ሰዎች አውቃለሁ፣ ግን ልታገዙኝ ትችላላችሁ። በእንደዚህ አይነት መንገድ ስትራቴጂካሊ በደንብ ታስቦበት በእንደዚህ አይነት መንገድ ሳይካሄድ ልክ ልጁ ባደረገው አይነት መንገድ አሁን እያየ ነው ያለ ነው። በዚህ በኢንዱስትሪው ላይ ባንኩ ላይ ባለው ሁኔታ በእንደዚህ አይነት ነገር መንገድ የሚካሄድበት ሁኔታ ብዙ ደንበኞችን በማስከፈል የሚለው ካሁን በኋላ የሚያስኬድ አይመስለኝም። እኔ ከዛ ይልቅ ልጁ ካደረገው አንጻር ይልቅ ልጁ ካደረገው ድርጊት ይልቅ ጥራት ያላቸው ደንበኞችን ትንሽ ይዞ ከባንኩ ጋር አብሮ የመቆየት የመቀጠል ዘላቂነት ያለው ስራ አብሮ መስራት ሲቻል ባንኮች ውጤታማ እየሆኑ ይሄዳሉ። እስከዛሬ እየተሄደበት ያለው መንገድ እኔ ጤናማ ነው ብዬ አላምንም። እኔ በግሌ ግን እንግዲህ አይ ቲንክ ባንኮች ወደዚህ አይነት እንትን ማለትም ስትራቴጂካሊ ጥራት ያላቸው ደንበኞችንና ውጤታማ የሆነ ሂሳብ ይዘው መቀጠልን እንደ ትልቅ አክሽን ይወስዱበታል ብዬ አስባለሁ። ምክንያቱም ቢዝነሱ ሰስቴን የሚያደርገው ትርፉ የሚመጣው ሪቫይዝድ በሆነ ስትራቴጂ ሊሆን ስለሚችል እኔ ብዙ ባንኮች አሁን ቀጥታ ይሄ እየተሄደበት ያለው ይሄ በየመንገዱ አካውንት ክፈቱልን እያሉ የሚሄዱበት መንገድ ምናምን ጤናማ አይመስለኝም እና ይሄን አካሄዳቸውን ባንኮች እየቀየሩ በቀጣይ ጥራት ላይ እና አንድ ደንበኛ ደግሞ ምልመላ ሲያደርጉበት ወዶ ፈቅዶ እንዲሆን ባንካቸውን በደንብ አድርጎ በማስተዋወቅና ዲሲፕሊን እንደሆኑ ደግሞ ዲሲፕሊን እንደሆኑ ሰራተኞች ያስፈልጋል። ፎር ዛት ማተር ትሬን እንደሆነ በጣም ጥሩ ትሬኒንግ የወሰዱ ዲሲፕሊን እንደሆኑ ድሬሲንጋቸው በጣም ጥሩ የሆነና ትሁት የሆኑ የሉም ማለት አይደለም፣ ግን ትናንትና ያጋጠመኝ አይነት መሆን የለባቸውም እና በዚህ ጉዳይ ላይ ብዙ ነገሮችን ማለት ይቻላል። በቀጣይ ደግሞ ምን መደረግ አለበት፣ በቀጣይ እንዴት መሆን አለባቸው የሚለው አንዳንድ ሀሳቦችን በዚህ በዩቲዩብ እና በቲክቶክ ሼር እየተደራረግን የምንማማር ነው የሚሆነው። ለዛሬ ግን ያየሁትን ላካፍላችሁ ብዬ ነው። በያላችሁበት መልካም ጊዜ፣ መልካም ቆይታ ይሁንላችሁ። ቴንኪው። ሪኩም ሚዲያ ሪኩም ሚዲያ ሪኩም ሚዲያ ሪኩም ሚዲያ ሪኩም